ምንድነው? እና ካዲያ ምን ያደናብርሻል? ነይ ቁጭ በይ። አንተ ማል እንዴ? እሱ በኔ ጉዳይ አውሬ ነው። እሺ ባለፈው ያረጋን ረስታው ነው? አረሳውትም የወገር ሰንጂ እኔ ፍቅር እንዴ አልብዜ ተጣላላችሁ። እስኪ ወንድ ነው እናቱ ወልደዋለች እንዴ? ዝም ብሎ ማለፈኩ አይደለም። እኛን እቤት ራሱ ካስቸገረ ንገሪኝ። ሲታይ ወንድ ይመስላል። ይሄ ሽንታ እንዴት ዝም ብሎ ሄዳ? በጉልበት እኮ አይደለም በጭንቅላት ነው። መጣ ወንድሜ ባይሆን ወንድሟ እኮ ነው። አታከብረው? ዝም ስላልኩሽ ነው። ሁሌ መጣላት እኮ ይሰለቻል። ደጋግመሽ የሰራሽው ስህተት ሳይሆን ምርጫሽ። እኔ ደግሞ ምርጫሽን አከብራለሁ። አንተ ውሽ ምንድነው? ንቀት ነው። ሁለተኛ ታጠገብ እንዳደርስ ብያ ነበር። እሱን አንተ አይደለም ማንም አይከለክለኝ። ዝም በል። ይሄ የመጨረሻ ማስጠንቀቂያ ነው። ከዚህ በኋላ ሰው ጋር ካገኘው እገላለሁ። እባክህ ልቀቀኝ። ከሶስታችሁ ግን ቀድሞ የሚሞተው ማን ነው? አንተ፣ እናትህ ወይስ እህትህ? በዚህ ቪዲዮ ምንድን ነው ያደረገው? አሁን የእህትህን የራቁት ቪዲዮ ሶሻል ሚዲያ ላይ ልልቀቀው ወይስ? በእናት ምንድን ነው የፈለግኩ? እየፈለግኩ ነው አደረግልህ። ትርትር ጎበዝ፣ እንደሱ ነው የሚባለው። ለጊዜው አላሰብኩበትም፣ ሳስብበት ግን እነግርሃለሁ። ተግባባን አይደል? እምጣለው ላንቺ ነው። ድክመቴ ነሽ። በሸነፍ የምሸነፈው ባንቺ ነው። ሂጂው ማስተካከል ጉዳይ አለ። የኔ ውድ ወንድም በስተመጨረሻ ፍቅሬን ተቀበለኝ። ለወንድሞቻችን ትልቅ ክብር። በዛ ምክንያት እኮ ነው በቃ። ያኛው ግን ፍቅረኛ ተብዬው ሰው ነህ አንተ በዚህ የምታስፈራራው? ተው ግን ተው፣ እንደዚህ የምታረጉ ወንዶች ተው፣ ተዋድቡ።